ብዙ ነገሮችን አድርጎልኝ አብረን ቆየን። እዛ አብረን እንኑር ወደዛ ይዘኸኝ ሂድ ስለው በፍጹም እንኳን አንቺን እዛ ሀገር ወስጄ ካንቺ ጋር ልኖር ይቅርና እኔም ያቺ ሀገር ምትረቀኝን ቀን ያቺ ሀገር አንቅራ ተፍታ ወደ ሀገሬ ምትወረውረኝ ቀን ይናፍቀኛል። አንቺ ጋር ምኖረው እዚሁ ሀገሬ ላይ ነው እንጂ ሰው ሀገርን አታስቢ፣ ሰው ሀገርን አትመኝ፣ እዚሁ ህይወትሽን አደራጂ፣ ሀገርን የመሰለ ነገር የለም ብሎ ብዙ ምሬቶችን ብዙ አስቀያሚ ነገሮችን ስለ አሜሪካ ነግሮኛል። ያለኝን አምኜ አንድ ቀን ለኔ ሲል ያንን ሀገር አንቅሮ ተፍቶ እኔ ጋር መጥቶ ይኖራል ብዬ እየጠበቅኩኝ እየመጣ እየሄደ ለአመታት ተፋቀረ። አንዱ አመት ላይ ግን መጥቶ ብዙ ነገር አደረገልኝ። የሚያስፈልገኝን ሁሉ ነገር ከቤት አንስቶ እስከ መኪና ብዙ ነገር አድርጎልኝ ብቻ ሳልጠይቀው ነገሮችን ሁሉ አመቻችቶልኝ ሄደ። ከሄደ በኋላ ከዚህ በኋላ እንዳትጠብቂኝም እንዳትፈልጊኝም ለስራዬ ስል ለኑሮዬ ስል የዚህኑ ሀገር ዜጋ አግብቻለሁ፣ ተመልሼም አልመጣም፣ ተመልሼም አላይሽም፣ የራስሽን ህይወት ኑሪ ብሎኝ ጠፋ። አውለት ያ ስብራት ለኔ ቀላል አልነበረም። እጅግ በጣም አዘንኩኝ። ለምን አልኩኝ። ለምን ሳይመለስ ቀረ። ኮንታክቶችን ሁሉ አጠፋብኝ። ብዙ ጥያቄዎች ነበሩ ይለሱ፣ ብዙ መልስ የምፈልግባቸው ነገሮች ነበሩ። ጨክኖ አይቀርም፣ አንድ ቀን ይመጣል፣ አንድ ቀን ያየኛል። እንደዛም ይወደኝ ሰው፣ ለኔ ያን ሁሉ መስዋዕትነት የከፈለ ሰው፣ ያን ሁሉ የተስፋ ብልጭታ፣ ያን ሁሉ የመኖር ጉጉትን ልቤ ላይ ያሳደረ ሰውማ በቀላሉ ቻው ብሎ የሆነች ነጫጭባና ግብቶ የሚጠላው የሚጸየፈው የነጮች ሀገር ላይ ከትሞ አይቀርም። አንድ ቀን ይመጣል፣ አንድ ቀን ይፈልገኛል እያልኩኝ እሱን በመናፈቅ ሜቢ የሚያውቀው ሰው ካለ ብዬ እሱ ከመጣበት ከተማ የሚመጡ ዲያስፖራዎችን ስለሱ በመጠየቅ 6 ዓመታትን አዘለቅኩኝ። 6 ዓመታት በኋላ ነበር ይህን ሰው ሳየው ያን ሰው ያስታወሰኝ። ስነ ምግባሩ፣ አነጋገሩ፣ እርጋታው፣ መልኩ ሳይቀር በደንብ አተኩሬ ሳየው እሱን ይመስላል። እያወራሁት እንባዬን መቋቋም አቃተኝ። ሳለቅስ በጣም ደነገጠ። ምን ሆነሽ ነው? ምን ነው? ያጠፋሁት ነገር አለ? ያስቀየምኩሽ ነገር አለ አለኝ። አይ የጠፋውን ፍቅረኛዬን አስታወስከኝ። ጥሎኝ ጭልጥ ብሎ ይመጣል ብዬ የምጠብቀውን ሰው አስታወስከኝ። አነጋገር፣ መልክ ሁሉ እሱን ነው የሚመስለው። እሱም ያንተ ሀገር ሰው ነበር። ስንት ነገር አሳልፈን ስንት ቃላቶችን ተገባብተን በአንድ ቴክስት አግብቻለሁ ህይወትሽን ኑሪ ብሎኝ ጠፋ። እኔ ግን ያንን መቀበል አልቻልኩም። አንድ ቀን ይመጣል የኔ ፍቅር አስችሎት እንደዚህ ጭልጥ ብሎ ሊያስጠፋው አይችልም። ይመለሳል፣ አይሆንለትም። ማየት ያለበትን ሁሉ አይቶ መንካት ያለበትን ሁሉ ነክቶ ወደ እኔ መመለሱ አይቀርም እያልኩኝ ይኸው ለአመታት እየጠበቅኩት ነው። እስካሁን እሱም አልመጣም፣ እኔም አልሄድኩም። ግን ምናልባት ብዙ ጥያቄዎች ስላሉኝ ሌላው ቢቀር አግኝቼው ለምን ብዬ ብጠይቀው ደስ ይለኝ ነበር። አሁን ሳወራህ ሳይህ ብዙ ነገር ከመልክ ጀምሮ እሱን ይመስላል። እሱን እንዳገኘው ተሰማኝ አልኩት። ልቡ ስብር ብሎ የሄደ ሰው አይመለስም። አትጠብቂው። እንደ መጠበቅ እድሜን የሚበላ ተስፋንም የሚያጨልም ነገን እንዳታይ የሚጋርድ መጥፎ ነገር የለም። አብሶ ይውደድሽ አይውደድሽ፣ ላንቺ ያለው ስሜት የእውነት ይሁን የውሸት፣ ይምጣ አይምጣ፣ ያስታውስሽ አያስታውስሽ፣ የማታውቂውን ሰው እንደመጠበቅ ህይወትሽን እንደ ምስጥ በልቶ ስትገነደሺ አንቺ እንኳን አታውቂውም። ታዩ፣ አትጠብቂው፣ ህይወትሽን ኑሪ። ዛሬ ካንቺ ጋር ያለውን ትክክለኛውን ህይወት ተቀብለሽ ኑሪ፣ አትጠብቂ ያለኝ። ያሳለፍከው ጥበቃ አለ እንዴ? ስሜታችን ተመሳሳይ ነው። ፊትህ ላይ ያነበብኩት ነው ሀዘንህን አልኩት። ይብዛም ይነስም ሁላችንም የራሳችን ህመም አለን። ይብዛም ይነስም ሁላችንም የራሳችን ጥበቃ አለን። ያንቺ ጥበቃ ሌላ ቢሆንም እኔም በሌላ ጥበቃ ውስጥ ዘመኔን አሳልፌያለሁ፣ እድሜን ፈጅቻለሁ። ግን አሁን እርግፍ አድርጌ ትቼው መኖርን ስጀምር ነው ሰላም እየተሰማኝ ያለው አለኝ። ማንን ነበር ስትጠብቅ የነበረው አልኩት። ባለቤቴን እንድትወደኝ፣ እንድታፈቅረኝ፣ እንድትቀበለኝ ለአመታት ጠብቂያታለሁ። ነገር ግን እሷ እኔን መቀበል አልቻለችም። እኔም ጥበቃው ውስጤን አደንድኖት ተስፋ አስቆርጦኝ በቃ ልተዋት ብዬ ትውት ሳረጋት አሁን ጤንነት እየተሰማኝ ነው። እኔም መፈቀርን ስጠብቅ፣ መፈቀርን ስናፍቅ፣ መፈቀርን ስለምን ኖርኩት አለኝ።